ደስ አይልም? እድነሽ እንዴ? ሳይ ብቻ ቆይ እንዲህ ስታደርጊ ብታይንስ? ገላገለች ነው። አንቨርሰሪ ሳይሆን እኮ ሰርግ አስመሰልሽው። ሊዲዮ ላገዝሽ እንዴ? አይ የኔ ማር ጨርሻለሁ፣ አታስቢ። ዛሬ እንግዶቼ ናቸው፣ ዘና በሉልኝ። እሱ ለባልነቱ ነው። እኔ ግን ተጋባዥ ሳይሆን አጋዥ ነበር መሆን የነበረብኝ። እውነት ያው ዛሬ በድንገትም ቢሆን እንግዳችን ነሻል። የኔ ፍቅር እንኳን ለዚህ ቀን አደረሰክ። ለተከበረው ሰው የተሰራ ድንቅ ራት ቀርቧልና እባክዎትን ንጉሶይ እጆትን ይታጠቡ። የኔና እኔ ስለሆንሽ በጣም እድለኛ ነኝ። ደግሞ ስጦታ አለሽ። ሰርፕራይዝ ነው። ኦ እንደዛማ ከሆነ በቃ አራቱን ቶሎ እንጀምረው። በቃ ተነሱ እጆትን ይታጠቡ። ምን ይሆንሽ ነው? አብረኝ ትታጠባለህ? ቆይ ለምንድን ነው የምትፈታተኝ? ከናፈኩ ልፍቀድልህ ብዬ ነው። ሴትዮ ያምሻ እንዴ? ይሄ የምታቁለጨልጭኝ ገላ እዛም ተጋድሞ እየጠበቀኝ ነው። የዛሬው አንቨርሳሪ ድግስ መቼም ወደ ሰርድ ወርልድ ዋር እንዲቀየር የምትፈልግ አይመስለኝም። ታይ ሊያ፣ ያንተ ምርጫ ነው እንግዲህ። ለበለኝ ሁሉንም ነገር ወይስ እስከ መቼ ነው በዚህ በማይረባ ማስፈራሪያሽ መቀጠል? ማስፈራሪያ አይደለች፣ ለጨዋታው ድምቀት የምንለኩሳት ትንጥዬዋ እሳት። ሁሌም ማስፈራሪያሽ እቺ ናት። በቃ ብሽቅ ፎጣም ጭልኝ በላት እባክህ። እጅ መታጠብ ነው ወይስ ሻወር መታጠብ ነው የያዛችሁት? ፎጣ ቀብኝ እያለች። ለምን? አይ ቲንክ ሻወር ልትወስድ መሰለኝ። አሁን እንዴ እራስ ቀርቦ ምን ሻወር ነው? አመረራችሁ እንዴ? አንቺ ጉደኛ በዚህ ሰዓት ሻወር? የኔ ማር ሻወሩን ሳየው ላይ የነበረው ድካም ትዝ አለኝ። ትገርሚያለሽ። ራሴን ልታበርጅብኝ ነው። በባሌ ፊት በበረደ ራት ሙያ ልታስገምችብኝ። ጨረስኩ እኮ 2 ደቂቃ ብቻ 2 ደቂቃ። ዊልዬ እሺ ቶሎ ጨርሽ። እሺ ለአሁኑ ፎጣና ቆንጆ ቢጃማ ብቻ ላስቸግርሽ። እሺ እንደ ቀልድ ያውላለፈ ይሄው እንዳመት ሞላን እኮ። በዛሬ ቀን በአንቨርሰሪያችን ግን እዚህ መገኘት ነበርባት። አውቃለሁ የኔ ጌታ። ምን ላድርግ? እህቷ ዕቃ ለማምጣት ዱባይ እንደሄደች ነግሬሃለሁ አይደል?
ብቻዬን መልመድ አልቻልኩም። ልምጣ ስትለኝ ምን ማድረግ ነበረብኝ? ስላሳዘነችኝ እንጂ እኮ ብቻችንን መሆን ጠልቼ ይመስላል በዛሬ ቀን። ቢሆንም እንዴትም ብለሽ አግባብተሽ ሌላ ቦታ እንድታደር ማድረግ አይቻል ነበር በዛሬው ቀን። ይቅር በለኝ የኔ ንጉስ። ቆይቷ መቼ ነው የምመጣው? ነገ ትመጣለች። የዛሬን ብቻ እኮ ነው እዚህ የምትሆነው። ምን በዋናው ቀን ላይ ተገኝታ የዛሬን ብቻ አለ እንዴ? እሺ ቆይ መቼ ነበር? ነገ ነው እራት ጋብዝሻለሁ ያልከኝ? በቃ የመተሰራችን ቀን ነገ ይሆናል። ነገ በደንብ እናከብረዋለን። እሺ ከፈለክ ደግሞ እስከዛው መኝታ ቤት ገብታ እረፍት እንድታደርግ መናገር እችላለሁ። ትረዳናለች እኮ። እሺ እኔ ፍቅር አያስፈልግም። ሮማንቲክ ሙድ ላይ ነበራችሁ እንዴ? ረበሽኳችሁ? መጣሽ ሊያዬ? እንዴ ከካፕሎቹ ቀድመሽ ወይን ቀመሽ እኮ። ወይን ለካ ካፕል ነው። በፍቅር 1 አመት ቀርቶ 1 ወር የሞላችሁ እኮ አትመስሉም። ሁሌ እንደ ካፕል። ውይልዬ ፍቅር እኮ ሁሉ ጊዜ አዲስ ነው። በተለይ ደግሞ በጣም የምታፈቅር ሰው ህይወትሽ ውስጥ ሲኖር። የኔ ፍቅር እኛ ራሱ ከመቼው 1 አመት እንደሞላን ታውቀዋል። ይኸው እንደ ቀልድ እኮ ነው ራሳችንን አንቨርሰሪ ስናከብር ያገኘነው። የኔ ፍቅር ራት እንዴት ነበር? በጣም ይጣፍጥ ነበር። እንደምትፈልገው አድርጌ ነው የሰራሁልክ። ሶሪ ብሌንሻ፣ እስቲ አንዴ ቁጭ በይ፣ የማወራሽ ነገር አለ። ቅድም መታጠቢያ ቤት ውስጥ ከእጮኛሽ ጋር ስለ አንድ ጉዳይ እያወራን ነበር። አረ ምን አወራችሁ በሌለውበት? አሁን ባለሽበት እናወራለን። ታዲያ ሊያ ወይኑን ልጨምርልሽ? መጠጥ ስጨምር ጨዋታም እንዳልጨምራት ዋቲያስ ንገሪኝ። አይ ሰርፕራይዝ አለ ስላለ በጉጉት እንዳንሞትብህ ቶሎ ንገራት እያልኩት ነበረ። ምንድን ነው ሰርፕራይዙ? ከተደበቀበት አይወጣም እንዴ? ዊልዬ እኔ ለሰርፕራይዝ መደነቅ አቁምኩኝ ቆይቻለሁ። በህይወቴ ትልቁ ስጦታ የማትዬ ልብ ነው። ትልቁ ስጦታውን ደግሞ ልቡ ሰጥቶኛል። ሁሉም ከዛ በታች ነው። ተውኔት አስመሰልሽው እባክሽ። እውነቴን ነው ማሪ። ለብልጭልጭ ነገር መገረም አቁሜያለሁ። እኔ የምልሽ ብሌን፣ ፍቅረኛሽን ግን ምን ያህል ታምኚዋለሽ? 100 200 ከራሴ በላይ ነው የማምነው። እንዴ ምን ተፈጠረ? የሚያስቅ ነገር ተናገርኩ እንዴ? በአንቺ ቤት ቺታ አያደርግም ማለት ነው? ሊያ እንዴ ምን ማለት ነው? ሊያ ምን ለማለት ፈልገሽ ነው? ኧረ ቴኪት ይዜ እንዴ! ምን ነው ደነገጣችሁ? ጨዋታ እኮ ነው። በአንቨርሰሪ ቀን ማይነሳ ጥያቄ መሆኑን ብታውቂ ጥሩ ነው። እንዲሁም በአንቨርሰሪ ቀን ኑዛዜም ካለ መናዘዝ ጥሩ ነው። እኔ ማቲያስን በማንም በምንም አልጠረጥረውም። ህይወቴ ውስጥ ከእግዚአብሔር በታች በማምነው ብቸኛ ሰው እሱ ብቻ ነው። በቃ አሁን ይሄን ወሬያችሁን ተውና ሳህኑን እናንሳ። እማዬ ነች። ተጫወቱ በቃ እናንተ። ሄሎ ወይማ እኔ የምልህ ሚስት በጣም ታምናለች። በቃ የዛሬን ያርገውና እኔ ጭን ስር ሲል ከሰከስ ይውል ነበር ብላት ምን የምትል ይመስላል? አይ ማቲያስ፣ እንዴት ነው ግን ያለ መታወቅ ጭንብል አጥብቀው መኖር? እባክህ ሊያ፣ የድሮውን ነገር እርሺው። ለምን ህይወቴ እንድኖር አፈቅጂልኝ? አረ ህይወትህን ልፍቀድልህ። አዎ እዚች ጋር ሳመኝና ቀልድ ነው። መሳም ከመቼ ወዲህ ነው ደግሞ ቀልድ የሆነው? ነው ቦታ አልተመቸህም? ልቀይርልህ? ይኸውልሽ ይህንን የማይረባ ወሬሽን ተይና አርፈሽ ህይወትሽን ኑሪ። ችግር የለውም። አንድ ተረት ተረት ነግራትና አንተም ህይወትህን እኔም ህይወቴን እንኖራለን። የምን ተረት ነው የምነግርህ? ተረት ተረት
ሊያና ማቲያስ የሚባሉ እጅግ በጣም የሚጓደዱ ፍቅረኛሞች ነበሩ። ሻሊያ ቆያ ተረቱን እኮ አልጨረስኩም። አስጨርሰኝ እንጂ። አበድኩልሽ፣ ሞትኩልሽ ይላት ነበረ። ሴትዮሽ ቆይ እንዲህ ስትለፈልፊ ብትሰማሽ ምን ምትለን ይመስልሽ? ሊያ የኔ ፍቅር፣ የኔ ቆንጆ፣ የኔ ጣፋጭ፣ የኔ አይስክሬም እንዴት እንደምወድሽ ታውቂያለሽ መቼስ አይደል? ስራ ላይ ሆኜ ነው። በቃ በኋላ እደውልልሻለሁ የኔ ቆንጆ፣ በኋላ እንገናኛለን። ባይ። ወንዶች ግን ስትችሉበት እራሱ ይቀጥላል። ሊያምነው ነበረ፣ በልቧም አፍቅረው ነበረ። ግን እሱ ከዳትና የገንዛ ጓደኛዋን ቀበሰ። ተርከዳት ለፍቅር ሞከረ ግን አልቻለም። እዛ ፍቅር በብሌን ተማ እና ዘላለም ለምን አፈቅርሻለሁ አልከኝ? መቼም አልተውሽም አላልከኝም ነበር ብያለሁ። እና በቃ ሞከርኩ ግን አልቻልኩም። እና ለሙከራ ስርጭት ነበረ እድሜና ተስፋሽን የገደልኩት በለኛ። ታዲያ ያ እሷን ብተዋት እንደ ድሮ ከአንቺ ጋር ተመልሼ መሆን የሚችል ይመስልሻል? አትሆንም እንዴ? መቼም አታስብ። ኦኬ፣ አሁን ማብቂያው የደረሰ ይመስላል። ብትነግሪያትም ይሄ ድሮ ታሪክ። እኔ ዛሬም ቢሆን ይሄንን ነግራታለሁ። ብሌን በጣም ነው ማፍቀር። እጄ ላይ ያለው ፎቶና ቪዲዮ ግን ጊዜ አይናገርም። እና ምን ልታደርጊ ነው? ትላንት አብረን ተኝተን ነበር። ዛሬ ደግሞ ይህንን የፍቅር ቮይስ ላከልኝ ብላት ጊዜውን በምን ልታውቅ ትችላለች? ታዲያ ቀይ ካርድ ይሰጣል። ነግሬሃለሁ። በእኔ ፊት መቼም ደስተኛ ሆነ መሆን ትችል። ምንድን ነው ከኔ የምትፈልጊው? በስተመጨረሻ ያ አንገቱን ሰብራ ወደ መጣበት ትቀብሯለች። ተረቴን መልሶ አፌን በዳቦ አብሱ። ያሻቸው ነገሮች በጣም ሊረብሿቸው ይችላል። የማይረባ ነገር ነው። ከነገ ወዲያ ልረሳው ትችላለች። ውይ እማዬ እኮ ወሬው አያልቅም። ፍቅረኛሽ ተጫዋች ነው እባክሽ። ይህን ያህል ሴንስ ኦፍ ሂውመር እንዳለው አላውቅም ነበረ። ኧረ ምን አመለጠኝ? አመለጠሽ። በቃ ጨዋታ ሲጫወቱት እንጂ ሲተርኩት ደስ አይልም። በቃ ካለፈኝማ ምን ይደረጋል? የኔ ፍቅር ሙዚቃው ደስ አይልም? የኔ ጨዋታ በሙዚቃ ይሆንልኝ። ዘላለም አብረኸኝ ነው አይደል? መቼም አልተውሽም የኔ ፍቅር። ከቤትሽም ከልብሽም ካላስወጣሽም በቃ እኮ ነኝ። ዝም ብለሽ